ቴዎድሮስ ተሿሚ ፋኖ አመራሮችን ስም ለአፋብን ሲልክ ሚኒሊክ እዝ ጋሸና ከተማ ላይ ድል ማድረጉ ተገልጿል። ዝርዝር ያው ግንባር መረጃዎችን ይዘናል። የተለያዩ የአርቲስቶች በአርሲው ጭፍጨፋ ድምጻቸውን ሲያሰሙ የብልጽግናው መንጋ ደግሞ የፎቶ ብሽሽቅ ውስጥ ገብቷል። አርቲስቶቹ መንግስት ላይ ተስፋ ቆርጠናል ብለዋል። አዴን የተባለው ታጣቂ ቡድን በዋግምራ ብሔረሰብ አስተዳደር 2 ወረዳዎችን መቆጣጠሩ ተገልጿል። የቴዲ አፍሮ የስራ ባልደረቦችና ጥበቆች ጉዳይ አዲስ አቅጣጫ የያዘ የከፍተኛ ፍርድ ቤት የሰጠውን የዋስትና መብት ተሽሯል። የምትሰሙት ይሆናል። በሞቃዲሾ በመንግስት ወታደሮችና በተቃዋሚዎች መካከል የተኩስ ልውውጥ መቀጠሉ ተሰምቷል። ክቡራን አድማጮች ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ጀምሩ። በቀጥታ ወደ ዝርዝር መረጃው። ቴዎድሮስ ተሿሚ የፋኖ አመራሮችን ስም ለአፋብን ሲልክ ሚኒሊክ እዝ ጋሸና ከተማ ላይ ድል ማድረጉ ተገለጸ። ቴዎድሮስ እዝ በአርበኛ ዘመነ ካሴ በኩል በጻፈው ደብዳቤ በአፋብን ውስጥ በደረሰው ኮታ መሰረት ለአመራርነት የመደባቸውን አመራሮች ለድርጅቱ አሳውቋል። እዙ ለአፋብን በጻፈው ደብዳቤ መሰረት የስራ አስፈጻሚ አባላት እንዲሆኑ የወሰነውን መምሪያ አርበኛ ጠበቃ ሁሪባዬ፣ የቅድ ዝግጅት አርበኛ እሸቱ ጌትነት፣ ቴክኖሎጂና ምህንድስና ክፍል አርበኛ ኢንጂነር ማንችሎት እሱ ባለው ናቸው። በምክትል መምሪያ ደግሞ የዘመቻ መምሪያ አርበኛ መቶ አበበ ሰው በመሆን የጽህፈት ቤት አርበኛ ስሜነህ ሙላቱ፣ መረጃና ደህንነት አርበኛ ምናልባት ይታየው፣ ህዝብ አስተዳደር አርበኛ ተሰማ ካሳውን፣ አጋርነትና ትብብር ማርሸት ጻው፣ ወታደራዊ አስተዳደር አርበኛ ደስታ ይበልጥ ተሾመዋል። በቋሚ ኮሚቴ ደረጃ የተሾሙት ደግሞ የወታደራዊ ፍርድ ቤት ምክትል ሰብሳቢ አርበኛ ብርሃኑ ጎሹ፣ ኦዲትና ኢንስፔክሽን ምክትል ሰብሳቢ አርበኛ ስለሺ ከበደ፣ አባት አርበኞች ገንዘብ ያዥ አርበኛ ቢያዝን በዜ፣ አባት አርበኞች አባል አርበኛ ሸታዬ አስታጥቄ፣ የህግና ስነ ስርዓት ጉባኤ ጸሐፊ አርበኛ መንያምር አዲስ ናቸው። ከስራ አስፈጻሚ ውጪ ሴቶች ጉዳይ አይን አዲስ ዋለልኝ ተመድበዋል። በወደ ግንባር መረጃ ደግሞ አፋብን ወሎ ቤተ አማራ ሚኒሊክ እዝ የ106ኛ ኮር 22ኛ ክፍለ ጦር ክንዱ አሻግሬ ሻለቃ በሰርጎ ገብ ኦፕሬሽን ጋሸና መሀል ከተማ ላይ አመርቂ ጥቃት ፈጽሟል። ሻለቃ ልዩ ኦፕሬሽን በተሰጣቸው አባላት ጋሸና መሀል ከተማ መናኸሪያ ድረስ ዘልቀው በመግባት በአገዛዙ ሰራዊት ላይ የጦር መሳሪያ ላይ ቅጽበታዊ ጥቃት በመፈጸም በ5ቱ ላይ የማያዳግም እርምጃ ሲወሰድ 7ቱ ከባድ ቁስለኞች ተደርገዋል። ፋኖቹ ከሌሊቱ 7 ሰዓት ላይ ጋሸና ከተማ ዘልቀው በመግባት ያገዛዙ ተከፋይ የጦር መሳሪያዎችን ሙትና ቁስለኛ በማድረግ በአገዛዙ ሰራዊት ላይ ከፍተኛ ጉዳትን ያደረሱ ሲሆን በደመነፍስ የሚደናበሩት ያገዛዙ ሰራዊቶች አዳራቸውን እርስ በርሳቸው ሲመታቱ ማደራቸውን የመረጃ ምንጮች ገልጸዋል። በጋሸና ከተማ የብልጽግና ሰራዊት ከፍተኛ እርስ በርስ አለመተማመን ውስጥ መግባቱም ነው የተሰማው። በተመሳሳይ የአፋብን ወሎ ቤተ አማራ ሚኒሊክ እዝ 104ኛ ኮር 23ኛና 24ኛ ክፍለ ጦር በዘመቻ አይሻ ሰይድ የሰሩትን ጀብዱ በዘመቻው ማግስትም ደግመውታል። 24ኛ ክፍለ ጦር ከደላንታና ጎሽ ሜዳ በመድፍ ሱ 23ና በበርካታ ሞርተርና ዲሽቃ ታጅቦ ወደ አምባሰል የመጣውን የብልጽግና ኃይል ከጧቱ 1 ሰዓት እስከ ቀኑ 11 ሰዓት በዘለቀ ውጊያ በደፈጣ በቆረጣና በመምታት የተካኑ የጀነራል አሳምነው ጽጌ የመንፈስ ልጆች ያገዛዙ ሰራዊት ሙትና ቁስለኛ አድርገውታል። የ23ኛ ክፍለ ጦር ፋኖዎች ከኩታበር በ2 መድፍ በህያዙ 23ና በ120 ሞርተር ታጅቦ የመጣውን ኃይል ስበው ወደ ገዢ ቦታ በማስገባት በቆረጣ ክፉኛ የመቱት ሲሆን 2 መኪና ሙትና ቁስለኛ ውንጭ ነው ወደ መጣበት ተመልሷል። የከባድ ምት ያረፈበት ያገዛዙ ኃይል በዘፈቀደ ከባድ መሳሪያ ወደ ንጹሃን በመተኮስ ሀብትና ንብረት አውድሟል። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ መሐመድ ቢሆነኝ ኮር ያስቻለው ደሴ ክፍለ ጦር 3ኛ ሻለቃ ቃኞች ከመንዝ ሞላሌ ወደ መሀል ሜዳ ሲንቀሳቀስ በነበረው 104ኛ ኮማንዶ ክፍለ ጦር ላይ ልዩ ስሙ መለያ ቦታው ደፈጣ በመጣል ከፍተኛ ሰብአዊና ቁሳዊ ኪሳራ አድርሰውበታል። የሸዋ መሬት ረመጥ እሳት የሆነበት ራሱን ጥምር ጦር ነኝ ብሎ የሚጠራው ኃይል መለያ ላይ በደረሰበት ከፍተኛ የደፈጣ ጥቃት ሙትና ቁስለኛውን ሳያነሳ ወደ መሀል ሜዳ ከተማ እንዳያልፍ መደረጉ ወደ መጣበት ሞላሌ ከተማ ተመልሷል። ይህ በእንዲህ እንዳለ የተለያዩ አርቲስቶች በአርሲው ጭፍጨፋ ድምጻቸውን ሲያሰሙ የብልጽግናው መንጋ ደግሞ የፎቶ ብሽሽቅ ውስጥ ገብቷል። ያገዛዙና አጋሮቹ በአርሲ ኦርቶዶክሳውያን ላይ እየፈጸሙት ያለው ግድያና ጭፍጨፋ ተጠናክሮ ቀጥሏል። በተለይ ባሳለፍነው ቅዳሜና እሁድ ግንቦት 23ና 24 2018 በአርሲ ያሰኮ ወረዳ ከመንጊዜውም በላይ በከፋ መልኩ ይህ ጥቃት ተፈጽሟል። በጥቃቱ ከ48 በላይ ንጹሃን ሲገደሉ ከ280 በላይ ሰዎች የገቡበት አልታወቀም። ቤተክርስቲያን
ቤተክርስቲያን ተቃጥሏል። ከ200 በላይ መኖሪያ ቤቶችን በእሳት ጋይተዋል። አገዛዙ ወደ ስፍራው የላከው በጲሎላ የተባለ በሽምቅ ውጊያ በሚል የተዘጋጀ የጸጥታ ኃይልም ንጹሐኑን ከመታደግ ይልቅ አካባቢውን ከቦ የተጠቂዎቹን በሬ አርዶ እየበላ እንደነበር ተገልጿል። ወደ አካባቢው ድጋፍ እንዳይገባና እገዛ እንዳይደረግም ሲከላከል ነበር። ታዲያ ይህን የኦሮሚያ ክልል ምርጫ ያስቀናቸው አካላት የፈጸሙት ነው እንጂ በሃይማኖትና በማንነት የተፈጸመ አይደለም ብለዋል። ይህን ጭፍጨፋ አስመልክቶ በርካታ ስምና ዝና ያላቸው ሰዎች ዝምታን ቢመርጡም ጥቂት አርቲስቶች ግን ድምጻቸውን አሰምተዋል። ታዋቂዋ ኢትዮጵያዊት አርቲስት መሰረት መብራቴ በምስራቅ አርሲ ስለተፈጸመው ጭፍጨፋ ስሜቷን ገልጻለች። በአካባቢው እየተፈጠረ ያለውን ግድያና መከራ የምስራቅ አርሲንም ሁኔታ አይደምድር በማለትም ገልጸዋለች። ከምድራዊ ዳኞች ፊት ፍትህ ማግኘት ባለመቻሉ ፍትህ ፍለጋ ወደ ሰማያዊው አምላክ መዞሯን በአጽንኦት ተናግራለች። አርቲስት ጎሳዬ ተስፋዬ በበኩሉ ፍርድን ከሰማያዊው መንግስት እንጠብቅ እንጂ ምድር ውስጥ ታክቶናል ሲል ባገዛዙ ተስፋ መቁረጡን ጠቁሟል። ታዋቂው አርቲስት ሰለሞን ሙሄ በአርሲው አካባቢ እየተከሰተ ያሉትን አሳዛኝ ጭፍጨፋዎች በሚመለከት ድምጹን አሰምቷል። አትግደሉን ነው ያልነው፣ ሌላ አይደለም እንዴ አትግደሉን አትበል የሚባልበት ሀገር ላይ ይኖራል ሲልም ጠይቋል። ድምጻችንን ስናሰማ መርጦ አልቃሽ ትሉናላችሁ ሲልም አክሏል። ድምጻዊ ያሬድ ነጉ ፍትህ ለተነፈጉና ለተጎዱ ወገኖቻችን ድምጽ መሆን ይገባል። ቤት ሲቃጠልና ንጹሃን ሲሳደዱ ዝም ማለት አይቻልም። የሰው ልጅ ክብርና ሰላም መከበር አለበት ብለዋል። አክሎም እኛ ቅቶናል፣ ለሀገራችን ሰላምና ለወገኖቻችን ደህንነት ፈጣሪ እንዲደርስልን እጸልያለሁ ሲልም ገልጿል። ታዋቂው አርቲስት ንብረት ገላ ወይንም እከ በበኩሉ የሰው ጥበብ ቆሟል። በገዳማትና አብያተ ክርስቲያናት በቅዱስ ታቦቱ በንዋያተ ቅዱሳት አባቶች የሚስጥረ ክህነትና ቅዱሳኑ ላይ የሚያድር መንፈስ ቅዱስ ተአምራቱን ያድርግ። አምልኳችን አይፈር። እግዚአብሔር በማደሪያዎቹ ላይ አድሮ እንዲያድንና እንዲፈርድ አጥብቄ እጸልያለሁ። ወዮ አርሲ ብሏል። በሀገራችን ለሚቀጥሉት ብዙ አስርተ ዓመታት ምናልባትም አሁን በህይወት የምንገኝ ሰዎች በአጠቃላይ ሳናይ የምንሞተው ነገር የመንግስት ከፍተኛ ባለስልጣናት ኃላፊነቴን በአግባቡ ስላልተወጣው ስራዬን በፈቃዴ ለቅቄያለሁ፣ ከኔ የተሻለ ሰው ይምራው የምለው ነው ስትል የገለጸችው ደግሞ የቀድሞዋ ጋዜጠኛ ሀውለት አህመድ ናት። ሰው ባለቀ ቁጥር ይህችን ሻማ ብልጭ ማድረግ ምን ፋይዳ አለው? ይሰለቻል ስትልም ስለ አርሲው ጭፍጨፋ ድምጿን አሰምታለች። እነዚህን ጨምሮ ሌሎችም ጥቂት ቁጥር ያላቸው አርቲስቶችና ታዋቂ ሰዎች ስለ አርሲው ጭፍጨፋ ድምጽ አሰምተዋል። ሆኖም ግን አርቲስቱ፣ አትሌቱም፣ ባለሀብቱም፣ ጋዜጠኛውም፣ ፖለቲከኛውም እንዲህ አይነት ከባድ የጭፍጨፋና የዘር ማጥፋት ድርጊቶችን የአጭር ጊዜ አጀንዳ አድርጎ ከማለፉ በዘለለ ለዘላቂ መፍትሄ ሲንቀሳቀስ አይታይም። በአብዛኛው ያገዛዙ መለሳለስ እየታየ የሚሰጡና እከሌ ከጻፈበትና ሀሳብ ከሰጠበትማ ችግር የለውም በሚል የሚሰጡ አስተያየቶች ናቸው። አርሲ ከዚህ በፊት በተደጋጋሚ ንጹሃን በሃይማኖታቸውና በማንነታቸው ተገድለዋል። በሸዋ፣ በወለጋ፣ በመተከል እንዲሁም እምነትና ማንነታቸው የተለየ ተጨፍጭፈዋል። ታዲያ አርቲስቶቹና ታዋቂ ሰዎች ድምጽ ሞቅታና የተከተለ ሳይሆን ሀቅ የተከተለ ድምጽ ሊሆን እንደሚገባ ብዙዎች አስተያየት ሲሰጡም ይሰማል። ሆኖም ግን አሁን ላይ ድምጻቸውን ያሰሙ አርቲስቶች ምስጋና እየተቸራቸው ነው። በሌላ በኩል ደግሞ የአርሲ መሳደድ ይገልጻል በሚል የተሰራጨውን የፎቶ ምስል አስመልክቶ የብልጽግና መንጋ ሀሰተኛ ምስል ተሰራጨ በማለት ለማድበስበስና የሟቾችን ጉዳይ ለማስረሳት እየጣረ ነው። ደም መፍሰስ የሚያስደስተው የብልጽግናው መንጋ መሬት ላይ ካሉት ተሳዳጆችና ተጨፍጫፊዎች በላይ የማህበራዊ ሚዲያ አየር ላይ ስላዋለች አንድ ፎቶ አጀንዳ በማድረግ በሟቾች ደም እየቀለደ ነው። በሌላ በኩል ደግሞ የጠቅላይ ቤተ ክህነት ስራ አስኪያጅ አቡነ ሳዊሮስ የመሩት ቡድን ከብልጽግና ባለስልጣናትና ከገዳይ አስገዳዩ የኦሮሚያ ክልል መንግስት ጋር ምክክር አድርጌያለሁ ብሏል። ከገዳይና አስገዳዩ ጋር የሚደረገው ምክክር ምንድነው? የኦሮሚያ ክልል እኮ የተገደሉት ምርጫ ለማስተጓጎል ታስበው እንጂ ኦርቶዶክስ ስለሆኑ አይደለም ማለት ታሪካዊ ጠላቶቹ ፈጸሙት እንጂ እዛው አካባቢ ባሉ ታጣቂዎች ተፈጸመ አላለም። ታዲያ ከዚህ ኃይል ጋር ቤተ ክርስቲያኗ ትግል ነው ወይስ ምክክር ማድረግ ያለባት የሚለውም ጥያቄዎች እየተነሱ ነው። ሆኖም ግን አሁን አቡነ ሳዊሮስ የመሩት ቡድን ከጀርባው ብዙ ምስጢር ያለበትን የአርሲውን ተከታታይ ዙር ጭፍጨፋ ለመሸፋፈን እየጣረ ነው። ክቡራን አድማጮች ለሳቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር እመለሳለሁ። እስከዛው መልካም ቆይታ።